ሰላም፣ ይህ የአንድ ቀን ፖድካስታችን ነው። እዚህ የአንድ ቀን ፖድካስታችን ላይ የተለያዩ የወንጀል ታሪኮችን እንዲሁም ደግሞ በአንድ ቀን ህይወታቸው ከጥሩ ወደ መጥፎ ከመጥፎ ወደ ጥሩ የሄደ የህይወት ክስተቶችን አብረን የምንወያይበት መድረክ ነው። የዛሬ ባለታሪካችንም እንዲሁም የዛሬ ታሪካችን በወቅቱ ወይም ደግሞ በሰዓቱ ዓለማችንን ወይም ደግሞ የዚህ የወንጀል ታሪክ ተከታታይ የሆኑ ሰዎችን ለሁለት የከፈለ ሁለት አመለካከት እንዲኖራቸው ያደረገ የወንጀል ኬዝ ነው። ይህም ማለት እነዛ ባለታሪካችን ወይም ባለታሪኮቻችን ቅጣቱ ይገባቸዋል ወይም ደግሞ ቅጣቱ አይገባቸውም ሳይሆን እነሱ ተጠቂዎች ናቸው፣ ይህን ወንጀል የፈጸሙት ራሳቸውን ለመጠበቅ ነው የሚል ወገንና ይሄ ወንጀል የፈጸሙት ብር ተነሳሽነት አድርጓቸው ነው እና የብር ፍቅር አድሮባቸው ነው እና ቅጣቱ ከዚህ በላይ መሆን አለበት ብሎ በወቅቱ የነበሩትን ሰዎች ወይም ደግሞ በወቅቱ ይህን የወንጀል ሂደት ሲከታተሉ የነበሩ ሰዎችን ለሁለት የከፈለ ነው። ወንጀሉ የተከሰተው በ1980ዎቹ ነው። አሁን 2025 ነው። በጣም ወደ ኋላ ሄደን ነው የምናየው ማለት ነው። ከቅርብ ጊዜ ወዲህ አንድ ፊልም ወጥቶ ነበር አይደል? ሞንስተርስ ላይል ኤንድ ኤሪክ መንደዝ የሚባሉ መንደዝ ፋሚሊ የሚባሉ ሁለት ወንድማማች ነው። የዛሬ ባለ ታሪካችን ሁለቱ ወንድማማች ናቸው እና እነዚህ ወንድማማቾች ምን አረጉ፣ አሁን ላይ ላሉበት ሁኔታ ምን ሰርተው ነው እስር ቤት የገቡት፣ እውነትም ሰው እንደሚለው ተጠቂዎች ናቸው ወይስ አጥቂዎች የሚለውን ዛሬ ከእናንተ ጋር እንወያያለን። ከስሙም ከሁኔታውም እንደምንረዳው ሁለቱ ወንድማማቾች ናቸው እና ምንድን ነው ያደረጉት የሚለውን አብረን እናያለን። በመጀመሪያ ታሪኩ ከመጀመራቸው በፊት ባግራውንድ ውስጥ ለቤተሰቦቻቸው ትንሽ አይሻልም? ላይል ኤንድ ኤሪክ መንደዝ ከአባታቸው ሆዜ መንደዝ እና ከእናታቸው ኪቲ መንደዝ ነው የተወለዱት። አባትየው ግማሽ ኪውባዊ ግማሽ አሜሪካዊ ነው። ወደ አሜሪካ የመጣው በወቅቱ ፊደል ካስትሮ ኪውባን ዋሯቱን ማን ነበረ። በዛ ሰዓት የወታደራዊ ስርዓት ከሱ ቤተሰብ ጋር መሄድ አይነት ስላልነበረ ወደ አሜሪካ ለሽሽት ይመጣል። ከዛ በኋላ ዩሲኤልኤ ዩኒቨርሲቲ ውስጥ እናታቸውን ኪቲ በ1962 ያያትና ያው በፍቅር ወድቀው አብሮ ለመሆን ይወስናሉ። ኪቲ ከሆዜ መንደዝ በ2 ዓመት ትበልጣለች። እሱ ገና የመጀመሪያ ተማሪ ያለ እሷ ኦልሬዲ ትምህርቷን ልጨርስ አይነት ነበር እና ይህ ነገር ሁለታቸውም ጋር ተራርቀው ፍቅር ስለማይሆን ምን በሚለው ተስማሙ። እሷ ከተመረቀች በኋላ እሷ የምትሄድበት ሄዶ ለመኖር ይስማማሉ። በወቅቱ ሆዜ ገና 19 ዓመቱ ነው። እሷ ስንት ዓመቷ ነው? 21 ዓመቷ ነው ማለት ነው። ትምህርቷን ከተመረቀች በኋላ እሷ በመምህርነት ትቀጠርና ትሰራለች። እሷ ያለችበት ቦታ ደግሞ እሱ ምን ይሆናል? እቃ ጣቢ ሆኖ ኩዊንስ ዩኒቨርሲቲ አካውንቲንግ ትምህርቱን ይማራል። አብሮ እየኖሩ ማለት ነው። ትምህርቱን አቋረጠ። ከዛ የግል ኩዊንስ ዩኒቨርሲቲ እዛ አሜሪካ ውስጥ አካውንቲንግ ይማራል። እሷ መምህርነቷን ትቀጥላለች። እንዲህ ያሉ ህይወታቸውን ይቀጥሉና በ1968 የመጀመሪያ ልጃቸውን ይወልዳሉ። ጆሴፍ ላይል መንደዝን ወይም ደግሞ ላይል መንደዝን ወደዚች ዓለም ያመጡታል። በዚህ ጊዜ የዚህ የልጁ ጥሩ እድል ነው መሰለኝ ሆዜ መንደዝ ወደ ሙዚቃው ኢንዱስትሪ ይገባል። ሆዜ መንደዝ ሙዚቃ ይወዳል፣ ብር ይወዳል። ስለዚህ ሁለቱን ያደባለቀ ስራ ሲመጣለት ማንም እምቢ አይለው አይደለ? ስለዚህ ወደ ሙዚቃው ኢንዱስትሪ ወይም ደግሞ RCA ሪኮርድስ እዛ ስራ ይይዛል ማለት ነው። ስራውና ቤተሰቦች ያሉበት ቦታ ስለተራራቀ ኒውዮርክ ነበር የሚኖሩት። መጀመሪያ ወደ ኒው ጀርዚ ይሄዳሉ። ኒው ጀርዚ ላይ የጀመሩት ህይወት በጣም ደስ የሚል ማለት የተረጋጋ ህይወት አይነት ይመስላል። እናት ኪቲ ልጇን ከወለደች በኋላ ሙሉ ሰዓቷን ሰጥታ ልጇን ማሳደግ ስለፈለገች ምን ትሆናለች? የቤት እመቤት ትሆናለች። አባወራው ደግሞ ሆዜ ነው፣ ሰርቶ ያመጣል ማለት ነው። በኢሳት ከ2 ዓመት በኋላ ሁለተኛ ልጃቸውን ወደዚች ዓለም መልሶ ያመጣሉ፣ ኤሪክ መንደዝን። ኤሪክ መንደዝ ከመጣ በኋላ ህይወታቸው ትንሽ ከበፊቱም የተሻለ ይመስላል። አባታቸው ሆዜ መንደዝ መጀመሪያ ሚውዚክ ኢንዱስትሪ ነበር የነበረው። ወደ ምን ይቀላቀላል? ወደ ፊልም ኢንዱስትሪው፣ ወደ ላይቭ ኢንተርቴንመንት ይቀላቀላል። ላይቭ ኢንተርቴንመንት በወቅቱ በጣም የወረደ ኢንተርቴንመንት ኢንዱስትሪ ነበር ማለት ካምፓኒው ማለት እና እናት ኪቲ ትፈራና አሁን ያለህበት ስራ አሪፍ ነው፣ ለምን ወደዚህ ስራ ትሄዳለህ ትላለች። ደግሞ እመኚኝ ይሄኛውን ላይቭ ኢንተርቴንመንት ካምፓኒ ሙሉ ለሙሉ ወደ ከፍ ወዳለ ደረጃ ወስዷለሁ ብሎ ያሳምናታል። ከዛም በኋላ በሱ ስትተማመንበትና ሽትዋለች ወደ ኢንዱስትሪው ደግሞ ወደ ፊልም ኢንዱስትሪ ይቀላቀላል።
ያው ሁላችንም እናውቃለን አሜሪካ ውስጥ ፊልም ኢንዱስትሪ የት አካባቢ እንደሚሆን ሆሊውድ ሎስ አንጀለስ ነው። ስለዚህ ከኒው ጀርዚ ወዴት ይሄዳሉ? ወደ ሆሊውድ ሎስ አንጀለስ ይሄዳሉ። እዛ ህይወታቸው እንደ አዲስ ይጀምራሉ ማለት ነው። በዚህ ሰዓት ልጆቹ እያደጉ ነው። ልጆቹ ላይ ብዙ ለውጥ እየመጣ ነው። ቤተሰብም ደግሞ ልጆች ላይ የሚያሳድረው ተጽዕኖ አለ አይደል? እናትና አባት የሚፈልጉት ከልጆቻቸው ልጆቻቸው በሁሉም ነገር ፐርፌክት እንዲሆኑ ወይ ደግሞ በሁሉም በኩል ፍጹም እንዲሆኑ፣ ትምህርታቸው ላይ ፍጹም ጎበዝ እንዲሆኑ፣ ከትምህርት ውጭ ያሉትን አክቲቪቲዎች ወይም ስፖርት ስራዎች ላይ ፍጹም ጎበዝ እንዲሆኑ ነው ቤተሰብ የሚፈልገው። ወይም ደግሞ ሁለት እናት አባቶች የሚፈልጉት ይሄንን ነው። ይህንንም መሰረት አድርገው ሁለት ወንድማማቾች በጣም ጎበዝ ናቸው። ቴኒስ ላይ ሻምፒዮንሺፕ ራሱ አግኝተዋል በወቅቱ በ1980 ውስጥ ማለት ነው። ከ80 ተወዳዳሪዎች ውስጥ ሁለቱ 44ኛ ወጥተዋል። ማለትም በጣም ጎበዝ ነበሩ ማለት ነው። ቤተሰብም በዚህ በጣም ያግዛቸዋል። እናት ኪቲም በሚያደርጉት እያንዳንዱ ኮምፒቲሽን ላይ ወይም ደግሞ ውድድር ላይ እዛ ፊት ለፊት ተቀምጣ ልጆቿን ቺር ታደርጋለች ወይም ደግሞ ጉልበት ስጠምድ የሚባለው ታበረታታለች። ትልቋ ደጋፊ እሷ ነበረች። ስለዚህ ለውጭ ለሚያዩ ሰው ምንድን ነው ይህ ቤተሰብ በጣም አሪፍ ነው፣ አባት አሪፍ ቦታ እየሰራ ነው፣ እናት ልጆቿን ትንከባከባለች፣ ልጆቿ አሪፍ ደረጃ ደርሷል፣ ፍጹም የሆነ ቤተሰብ። ግን ሁሉም ሰው ማያውቀው ነገር በር ከተዘጋ በኋላ ወይም በር ሲዘጋ ከበሩ በኋላ ያለውን ታሪክ ማንም አያውቅም። የመጀመሪያው ልጅ ላያል ገና በ14 ዓመቱ ነበር ፀጉሩ እየገባ የነበረው ወይም ራሰ በራየው ነው ያለው የነበረው እና አባት ይሄን አልወደደው። ምን እንዲያደርግ ይገፋፋው ማለት ነው፣ ዊግ እንዲያደርግ ያደርገዋል ማለት ነው። ፀጉር ይላጭና ምን ይሆናል አሁን የምናውቀው የሚለጠፈው አለ አይደለ? እሱ እንዲያደርግ ይገፋፋል። ምክንያቱም ማንም ሰው ቤተሰባቸው ውስጥ ምንም ጉለት እንዲኖራቸው አይፈልግም። በቃ ምንም ፒክቸር ፐርፌክት ይባላል። ስዕላዊ ፍጹምነት፣ ቤተሰባቸው ስዕላዊ ፍጹምነት እንዲኖራቸው ይፈልጋል ማለት ነው። በዚህ ሰዓት አደገና ላያል 21 ዓመት ወደ ፕሪስተን ዩኒቨርሲቲ የአባቱን ፉት ስቴፕ ተከትሎ ደግሞ የአባቱን ኮቴ ተከትሎ ቢዝነስ ይገባል። አባትዬው አሁን አሪፍ ስራ እየሰራ ለፊልም ኢንዱስትሪ ውስጥ። ስለዚህ ቢዝነስ ብማር አባቴ ሞር ይኮራብኛል ብለው ስለሚያስብ ፕሪስተን ዩኒቨርሲቲ ይገባል ማለት ነው። እሱ አንድ ሲሆን ወንድምየው 18 ዓመት ሃይ ስኩል ነው። ሃይ ስኩል እስኪደርሱ ድረስ ብዙ ውጣ ውረዶች ነበራቸው። አባትዬው በብር እየሸፈነ ያለው። ስለዚህ ሰው እንዳለ ብሎ ምን ብሎ ማሰብ ጀመረ፣ እነዚህ ሁለት ልጆች በጣም ቀብጦ ነው ያደጉት፣ የሚፈልጉትን ነገር እንዳለ አባትየው ያሟላላቸዋል። አባትየው በጣም መልካም አባት ነው ብሎ ነው ጎረቤት የሚያምነው። ግን ጎረቤት እንደሚያምነው ሆዜ ሜንዴዝ በጣም ጥሩ ሰው አልነበረም። ስራ ቦታ ያለው ሆዜ ሜንዴዝ ሰው የሚጠላው ማለት ታናናሾቹ ከስር ያሉት አብሮ ከስር የሚሰሩ ሰዎች አሉ አይደለ? በጣም የሚጠሉት፣ ሰራተኛ የሚያንቋሽሽ፣ ሰራተኛ የሚሰድብ፣ ተመሳሳይ ጾታ ከሆነ ተመሳሳይ ጾታ ደግሞ ካልሆንሽ ስራ ቦታ ላይ ሴቶችን የሚለክፍ፣ ሴቶቹን አጉል ቦታ የሚነካካ አለ አይደለ? ደግሞ ሴት ሆነሽ ሴክሬታሪ ምናምን ደግሞ ስትሆኚ አንዳንድ የተለመደ ነገር ይመስላል አይደለ? እሱ ብቻ ሳይሆን ሚስቱ ላይ ማማገጥም ይጀምራል ማለት ነው። 1 2 3 ማማገጥ አይደለም 6 7 ብዙ በጣም በቁጥር ማንገልጫ አይነት ማማገጥ። ሚስትም ደግሞ ይሄን ታውቃለች፣ አውቃ የሸፋፈነች ትመስላለች። እና ይሄ ነገር የሱ ዝሙተኝነት ሲበዛ እሷ እያወቀች አይደለም የምትሸፍነው። እስትረስ ውስጥ ገባና ምን ትሆናለች? መጠጥ መጀመር ትጀምራለች፣ ሺሻ ማጨስ ትጀምራለች፣ ሱሰኛ ትሆናለች። በዚህ ጊዜ ልጆቹ በፊት ከሚሰጧቸው እንክብካቤና በፊት ከሚሰጣቸው ትኩረት ምን እያለ መጣ? እየቀነሰ መጣ ማለት ነው። ሁለቱ ወንድማማቾች በጣም በጣም ተቀራራቢ ናቸው ማለት በጣም እንደ ጓደኛ እንደ ወንድም በጣም ይሄ ቤስት ፍሬንድ የሚባለው አለ አይደለ? እንደዛ አይነት ግንኙነት ነው ያላቸው። ከእናት ከአባቶቻቸው ግን ትንሽ ገንጠል ያሉ ናቸው ማለት ሁለቱ በጣም ቅርብ ናቸው። ለእናት ለአባቶቻቸው ግን ቅርብ አይደሉም። ለውጭ ሰው የሚመስለው አላ ትንሽ የቤተሰብ አለመግባባት ነው የሚመስለው። ውስጡን ግን የሚያውቁት እነሱ ናቸው። በ1989 ኦገስት 18 ላይ አባት ይህንን አይቶ ነው መሰለኝ ቤተሰቡ ትንሽ እንዲቀራረብ የባህር ላይ ምንድነው አሳ እንዲያጠምዱ ይወስዳቸዋል። እንዲሁም የሳምንቱ መጨረሻ ስለሆነ አየር እንቀይሯል አይደለ? የመጀመሪያ ልጅም ላያል ከዩኒቨርሲቲው መጥተዋል። ፊሽ እንትን ያለው በቃ አሳ ሊያጠምዱ ይሄዳሉ። በመርከቡ ላይ የነበሩ ሰዎች እነዚህ 4 ቤተሰቦች ፓይለቱ አብራሪም ማለት የምንድን የሚባለው የመርከብ አሽከርካሪው የእሱ ፊያንሴ ወይም ደግሞ እጮኛው እንዲሁም ደግሞ የመርከብ ውስጥ የሚሰሩ ሰዎች ነው ያሉት።
እና እነሱ እንደተናገሩ ከሆነ ቤተሰቡ የዛን ያክል ቅርበት የለውም። ሁለቱ ወንድማማቾች እንዳልኩሽ በጣም ቅርብ ናቸው። ኢቨን እንደዚህ ሊዝናኑ እንኳን ወጥተው ልጆቹ ከአባት ከእናቶቻቸው ጋር ብዙ አይደሉም። ራሳቸውን ገንጠል አድርገው ነው የሚቀመጡት። ብዙ የሚያወሩትም የሚግባቡትም ከልጆቹ ጋር ነው እንጂ ከእርስ በርሳቸው ነው እንጂ እናትና አባቱን ብዙ አይቀርቡም። ከዛ እንደተመለሱ ከመርከብ ጉዟቸው እንደተመለሱ ሁለት ወንድማማቾች ፊልም ልናይ ነው ይላሉ። በንጋታው ማለት በ18 አይደል ሄዱት፣ በ19 ኦገስት 19 ላይ ፊልም ማየት እንደሚፈልጉ ይናገራሉ። ላይሰንስ ኪለር የሚባል ፊልም ሊያዩ ይፈልጋሉ። ግን በዛ ሰዓት እሱ ተሽጦ ስላለቀ አዲሱን ባትማን በሰዓቱ የወጣውን ባትማን ሊያዩ ቤተሰብ ፍቃድ ይጠይቃሉ። ምንም ነገር ሳድርጎ ያው ከቤተሰብ ፍቃድ ነው የሚጠይቁት አይደል? ምንም እንኳን ትልቅ ቢሆኑ ፍቃድ ይጠይቁና አባቱ ይፈቅድላቸዋል። በቃ እዩ ብሎ ይፈቅድላቸዋል ማለት ነው። ከዛ በኋላ እናትና አባት ፊልሙን እያየ ነው፣ እናት ምሳሯን እየሰራች ነው ቤት ውስጥ ሁለቱ። ትንሽ ከተቀመጡ በኋላ ልክ 4 ሰዓት ሲሆን ሁለተኛ በራቸው ብዙ ጊዜ ካየሽ የውጭ ቤት ሁለተኛ በራቸው በኩሽና በኩል ነው አይደለ? የመጀመሪያ በራቸው ፊት ለፊት ላይ ያለ፣ ከዛ ሁለተኛ በራቸው በኩሽና በኩል ነው ዋሻ ለመውጣት እንዲመች እና በዛ በኩል ላይ 2 ሰዎች ሽጉጥ ይዘው ይመጣሉ። ሽጉጥ ይዘው እናትየውንም አባትየውንም በጣም በቀፋፉት መንገድ በያዙት ሽጉጥ ይገሏቸዋል። እሱን ከገደሉ በኋላ በሷ አላበቁም። ምንድነው የሚባለው ይሄኛው ተረከዛ ምንድነው መታጠፊያቸው፣ እሱን በሽጉጥ ይመቷቸዋል። ይሄ የሚያደርጉበት ምክንያት በዛ ሰዓት ከሞቱ በኋላ ከገደሏቸው በኋላ ኦልሬዲ እንደሞቱ አውቀዋሉ። ግን መልሰው መታጠፊያ እግራቸውን ጉልበታቸውን ድጋሜ በሽጉጥ ይመቱታል። ይሄን ያደረጉበት ምክንያት በዛ ሰዓት የነበሩ ሟቦች ወይም ደግሞ ማፊያዎች ሲግኔቸራቸው እሱ ነበር። ምን ላይ እንትናቸው ጉልበት መምታት ነበር እና እሱ እንዲመስል ጉልበታቸውን ይመቷቸዋል ነው የሚለው እንያዘው። ከዛ ከትንሽ ደቂቃዎች በኋላ ልጅ ላይ ለፖሊስ ደውላል። ለፖሊስም ደውሎ እያለቀሰ እናትና አባቴ ይላል። ከዛ በተቃራኒ በኩል ያለችውም ልጅ ምን ትላለች? መስመሩን የተቀበለችው ማለት ነው። እናትና አባቴ ሞተዋል፣ የሆነ ሰው መጥቶ ገላቸዋል መሰለኝ ይላል። ፖሊስ ይህን ከተቀበል በኋላ በስ 20 ደቂቃዎችን ወስዶ በቦታው ይደርሳል። በቦታው ደርሶ በሩን ከፍቶ ሲያይ በጣም ቤቱ ደም በደም ነው። አባት እዛ ጋር ሞቷል፣ እናት ለብቻዋ ሞታለች። በጣም ደም በደም ነው። ልጅ ኤሪክ ትንሹ ልጅ እያለቀሰ ነው። እናቴ አባቴ እያለቀሰ ነው። ትልቁ ልጅ ላይ ወንድሙን ወይ ደግሞ ታናሽ ወንድሙን ለማወቅ እየሞከረ ነው በቻለው መጠን ማለት ነው። እና ፖሊሶቹ በጣም ተረብሸዋል። የሁላ ደም ልጆች በቃ በጣም ተረብሸው ስለነበረ በሰዓቱ የእጅ አሻራ እንደሚመረመር ተቀያለሻል ማለት እጅሽ ላይ ሽጉጥ ከነካሽ የሽጉጥ ጋን ፓውደር ነው የሚባለው እንግሊዝኛው። ጋን ፓውደር ወይ ከቦዲው ከሽጉጡ ቦዲው ከአካሉ ወይ ደግሞ ቡሌት ስታረጊ ወይ ደግሞ ስተኩሺ የሆነ ነገር እጅሽ ላይ ይቀራል። እሱን ራሱ አልመረመሩም ማለት ልጆቹ ይሆናሉ ብሎ ማንም የጠረጠረ ሰው የለም። ማንም አልጠረጠረም በወቅቱ። ሁለቱን በጓሮ በር ገፍተው እናትና አባቶቹን የገደሉት እነዚህ 2 ልጆች ነው ብሎ ማንም አልጠረጠረም። እነሱ ስለሆነ የሚደወሉት። ከዛ በኋላ ፖሊስ መጀመሪያ የሚያደርገው የት ነበራችሁ እናንተ ሳይ ባትማንን ፊልም ልናይ ሄደን ነበር ብሎ ቲኬቶቹን ያሳያቸዋል። በሰዓቱ የነበሩት የሴኪሪቲ ካሜራ ሲገቡም ሲወጡም ከሲኒማው ሲገቡም ሲወጡም ያሳያል። ስለዚህ አሊባ ያላቸው ደግሞ አሳማኝ ምክንያት አላቸው። ይህ ፖሊስ እነሱ መጠርጠር ውድቅ ያደርግና እውነትም በሰዓቱ የነበሩ ማፊያዎች ሊሆኑ ይችላሉ ብለው በመገመት ምርመራውን ማፊያዎቹ ላይ ያደርጋል ማለት ነው። ከዛ በኋላ ጊዜው እያለፈ ሲሄድ 1 ቀን 2 ቀን ሲሄድ ልጆቹ ለእናትና ለአባታቸው የሚያዝኑት ሀዘን እየቀነሰ ይመጣል። ፖሊስም ይሄን እያየ ይመጣል። ልክ በ24 ወይ ደግሞ በቀብራቸው ሰዓት እነሱ ሀገር ንግግር ታደርጊያለሽ ለሞተ ሰው። ኦገስት 24 ለሞተ ሰው ንግግር ሲያደርግ ላይል ምን ይላል? ሁሉ ጊዜ አባቴ የኔን ጫማ አትሞላም ይላል ነው ያለው እና ሁሉ የኔን ጫማ አትሞላም ይለኛል። ግን ዛሬ ተመልከቱ የሱን ጫማ አድርጌ ሞልቼዋለሁ እንደ ቀልድ ነገር ይናገራል። እና በሰዓቱ የኪቲ ወንድም ይሄን ይይዛል እና እንደ ቆርሾ ነገር ይይዝበታል ልጁ ላይ ማለት እንዲጠረጠርም ያደርጋል። ማለት አባቱ ሞቶ ማን እንደዚህ አይነት ንግግር የሚናገረው እና ከዛ ሁለተኛ ሚሞሪ ሰርቪስ ላይ ከ2 ቀን በኋላ በ26 በተካሄደው ሳይድ 2 ወንድማዎች ሲመጡ ለብሰው አዲስ ሮሌክስ ይዘው አዲስ ጫማ አድርገው እንደ ሀዘንተኛ ሳይሆን እንዴት ነው
እንደዛ እንዴት ነው ብድር እዳሽን ከፍለሽ ጨርሺ ለአበዳሪሽ እንዴት ነው ፈታ ብቻለሁ የምትይው ብድሬን ጨርሻለሁ ከዚህ በኋላ አይመለከትም ነገር እንደዛ አይነት አካሄድ ነው የሄዱት። እና አብዛኛው በውጪ የሚያዩቸው ሰዎች እነዚህ ልጆች እንዲህ አርጓቸዋል። ከዛ በኋላ ጊዜው ባለፈ ቁጥር ሆዜ የተጣራ 14 ሚሊዮን ብር አለው 14 ሚሊዮን ዶላር አለው። እና ይህ ብር እየመነመነ ይመጣል። እየመነመነ ስለሽ ልጆቹ እያጠፉት ይመጣል። የመጀመሪያው ልጅ ላይ ለብቻው ምን ያደርጋል? በጣም ውድ የሚባሉ ሮሌክስ ሰዓቶችን ይገዛል። በልጅ እያለ በጣም ፖርሻ መኪና ይወድ ነበር። የአባቱ መኪና ፖርሻ ነበር እና እንደ አባቱ አይነት ፖርሻ መኪና ይገዛል። እንዲሁም ደግሞ በጣም የሚወደው ካፌ አለ ሀችስ የሚባል በዛ ሰዓት የነበረ ካፌ፣ እሱም ሙሉ ካፌውን ይገዛል። እንዲሁም ደግሞ ላያል ኢንቨስትመንት ብሎ ለራሱ ኢንቨስትመንት በቃ ኦልሬዲ ቢዝነስ ውስጥ ይገባል። ኤሪክ ብር አጥፍቷል፣ ግን እንደ ወንዱ እንደ ታላቅ ወንድሙ ብዙ ብር አይደለም ያጠፋው፣ የተወሰነ ብር አጠፋ። አንዳንድ ጫማዎችን ቴኒሰር ስለሆነ አንዳንድ ጫማዎችን ገዛ። ጂፕ መኪና ገዛና ለራሱ ምን አረገ? ፕራይቬት ቴኒስ ኮቸር ቀጠረ። ይህም በአንድ አመት $15,000 ነው የሚከፈለው። በሰዓቱ በጣም ውድ ነው። በ1980 ውስጥ የሆነ የሚከፈለው ቴኒስ ኮቸር ካለ ውድ ነው ኦፍኮርስ። እሱ ከፍሎ ራሱ መሰልጠን ይጀምራል። ስለዚህ ላያል ምንድን ያደረገው ኦልሬዲ ወደ ቢዝነሱ ገባ። ኤሪክ ግን ወደ ቴኒሱ ወደ ነበረበት ወደ ስልጠናው ነው ሄዱት። ይሄን ባረጉ ሰዓት እዛ ቤቱ አልሄዱም። ይህ ቤታችን በጣም ፈርተነዋል፣ እዛ ቤት ከሄደን እናትና አባታችን የገደሉ ሰዎች መጥተው እኛን ሊያጠቁ ይችላሉ ስላሉ እዛ ቤት አልሄዱም። ግን ምን አደረጉ? በሰዓቱ ሁለት ተቀራራቢ የሆነ ኮንዶም ገዙ። ላዳኖ የሚባል ቦታ በጣም የሀብታሞች ሰፈር ማለት ነው። እዛ ቦታ ደብል ኮንዶ ገዝተው ቀኑን ሙሉ ምንድን ነው የሚያደርጉት? ፓርቲ እያዘጋጁ ምናምን ነው የሚውሉት ማለት ነው። እና ሰዎች እውነትና የሰዎች እናትና አባታቸውን ያወጡት የሚል ጥያቄ አመጣባቸው። ጊዜ ባለፈ ቁጥር ፖሊስ ሌላ ምንም ሊድ የሚያደርግ ነገር አላገኘም። ወይ ደግሞ እውነት ማፊያ ነው በዛ ሰዓት የነበሩ ማፊያዎች ናቸው የገደሉት የሚያስብል ምንም ነገር አላገኙም። ወደ ምን ማምራት ጀመሩ? ወደ ልጆቹ ማምራት ጀመሩ። ልጆቹ አጠፋፋቸው ምናምናቸው አልተመቸውም፣ ግን ምንም አይነት ማስረጃ የለውም በወቅቱ ምንም አይነት ሁለቱ እንደገደሉት የሚያሳይ ምንም አይነት መረጃ የለውም። ስለዚህ ያው እየተከታተላቸው ነው፣ ግን መረጃ ስለሌለው ቀስ እንትን ብሎታል። ሰፕረስ ወይ ደግሞ ወደ ታች እንትን ወደ ጎን አድርጎታል። መረጃ ካገኘው ያው ምርመራውን ይቀጥላሉ። መረጃውን ካላገኙ ግን ተዘግቶ ያልፋል ማለት ነው። ፋይሉ ይዘጋል። በዚህ ሰዓት ኤሪክ በጣም ውስጡ እየበለው ይመጣል። እየቆጨው ነገር አለ። እየቆጨው ሳይሆን እየከበደው ይመጣል። ይሄም ነው መሸከም ያቅተዋል። ስለገደለ ሳይሆን ውስጥሽ የሆነ ነገር ሲጎልብሽ ይሰማሽ የለም። እውነት ለወላጆቹ ናቶ ሳይሆን የሚቆጭሽ ነገር አለ። ምንም ቢሆን ሰውን ያጠፋሽው እናትሽም ምን አጎል ብቻ ሰውን ያጠፋሽው በእጅሽ እና ዶክተር ቴራፒ ያለው የእናቱ ቴራፒ የመጀመሪያ ሆነ። ግን አሁን ለኤሪክ ቴራፒ የሆነ ሰውዬ ጋር ይሄድና በጣም ውስጡን ስለቆጨው እንደ ቀልድ አድርገው ለቴራፒ ነግሯል ለዶክተሩ ማለት ነው። ዶክተሩ እንዴት ቢቸርች ምንም አላለው። እንዲያወራ ሞር እንዲገልጥለት ይሄ ሀሳብ ከየት እንደመጣለት መች ማሰብ እንደጀመረ ያወጣጠዋል። ይህን ሀሳብ የመጣላቸው በፊት ነው እና መጀመሪያ ሃይስኩል ተማሪ እያለ ኤሪክም ላያለም ሃይስኩል ተማሪ እያለ ኤሪክ ሞር ወደ ፊልሙ ኢንዱስትሪ ሞር ተስቦ ነበር በአባቱ ምክንያት እና ፍሬንድስ የሚል ፊልም ጽፎ ነበር። ያልተሰራ ፍሬንድስ ማለት የምናውቀው ፍሬንድስ ሳይሆን ፍሬንድስ ብለው ሌላ ፊልም ጽፎ ነበር እና ይህ ፊልም ሞር የሚያተኩረው ሁለት ጓደኛሞች ብርን ፈልገው ቤተሰቦቻቸውን ገለው ከዛ ብሩን የወረሰው አይነት ፕሌይ ነው እና ከሱ ጀምሮ እንደመጣለት ይህ ሀሳብ ነው የሚነግረው። ዶክተሩ ሞር እንዲያወጣ ያደርገዋል። በዚህም በሚወጣበት ሰዓት ሽጉጡን የገዙት በኦገስት 18 ነው። ልክ የባህር ሄደዋል አልኩሽም፣ የዛን ቀን የሚገዙት ከዛ ነው በንጋታው የገደሏቸው። እሱንም ለዶክተሩ ይነግረዋል። ዶክተሩ ይህን በመናገሩ እያለ የመጀመሪያ ወንድሙ ላይ ተደውሎለት እንዲመጣ ያደርገዋል። ወንድምህ ይሄን ነግሮኛል ብሎ ይነግረዋል ማለት ነው። ከዛ ላይል በጣም ይነደድና መጥቶ ለዶክተሩ እገልሃለሁ ይሄን አውቀሃል እገልሃለሁ ይሏል። ከዛ ዶክተሩ እሱ እንደማይናገር ምንድነው በበሽተኛና በዶክተር መሀል ያለ እንትን አለ ሚስጥር ሁለቱም ላይወጡ ዶክተሩ ታካሚው
ምንም አይነት መረጃ ለሌላ ሰው አሳልፎ መስጠት አይችልም። አዎ እሱ አይነት ስምምነት ስላላቸው እንዳይፈራ ይነግሯል። ከዛም ለዓለም ውስጥ ያለውን ነገር መናገር ይጀምራል። ኦልሬዲ አምኖታል ብለው ግን አንድ ያላሰቡት ነገር የዶክተሩ ፊያንስ በወቅቱ የነበረችው እጮኛ እየሰማች ነበር። ስለዚህ ከጊዜ በኋላ ተሰማና ከጊዜ በኋላ ለፖሊስ ሄዳ ጠቁማለች። ይሄን ሰምቻለሁ ብላ ለፖሊስ ሄዳ ጠቁማለች። በሰዓቱ ኤሪክ ወደ ሚድል ኢስት ለቴኒስ ውድድር ሄዶ ነበረ። ላይል ደግሞ እዚህ ቢዝነሱን ማለት እየተቆጣጠረ ነበር። ከዛ በ1990 ማለት ነው ከአንድ ዓመት ከምናምን በኋላ ኤሪክ ይሄን ሲሰማ ማለት የዶክተሩ እጮኛ እንደጠቆመች ሲሰማ ምንድነው ያለው አማራጭ ከከተማ መጥፋት፣ ወደ ሜክሲኮ መሄድ። በመሀል ላይ ፖሊሶች ይዙታል ማለት ነው። በዛ ሰዓት ፖሊሶች ምን አንድ ነገር አገኙ። ሰውየው በሞተ ወይ ደግሞ ሆዜ በሞተ በ6ኛ ወር ላይ ቢያንስ $700,000 አጥቷል። በወቅቱ ወደኛ ስተረጉመው ማለት በአሁን ባለው ሰዓት እሱን ስመነዝረው 1.7 ሚሊዮን ብር በ6 ወር ብቻ አጥፍተዋል ማለት ነው። ለሰዓት፣ ለልብስ እንዲሁም ለአንዳንድ ነገሮች ብቻ። እዛ ወደ እስር ቤት ይወስዱትና ልጅቷ ደግሞ የዶክተሩ እጮኛ ቃሏን እንድትሰጥ ትጠራለች። ቃሏን ስትሰጥ ይህ ዶክተር ሪከርድ እንደሚያደርግ እነሱ ሲያወሩ እንደሚቀዳቸው ብዙ ቅጂ እንዳለም ትጠቁማቸዋለች። በሰዓት ያወጡና መጀመሪያ ያለውን ቅጂ ሲሰሙ ሁለቱም ወንድሞች ነበር ሲያወሩ የነበሩት አይደል? ኤሪክም ላይልም። ስለዚህ ኤሪክ የት ነበር ያልኩሽ? ወደ ሚድል ኢስት ለቴኒስ ሄዶ ነበር። ወደዛ እንዲመጣ ይደወለታል። ደውሎ እጁን እንዲሰጥ ወይም ደግሞ ወንድሙ የሁለቱም ቅጣት ወስዶ አስከፊ ቅጣት እንደሚደርስበት እንደማስፈራራትም እንደማባበልም አድርጎ ፖሊሶች ወደ ሀገሩ ወደ አሜሪካ እንዲመለስ ያደርጉታል። ከተመለሰ በኋላ ቀጥታ ወዴት ይሄዳል ማለት ነው? ወደ እስር ቤት ይሄዳል ማለት ነው። እስካሁን ያወራነው ምንድነው? እነዚህ ሰዎች በምንድን ነው የምንቀርጻቸው? ለብር ብለው ወላጆቻቸውን ገደሉ አይደል? ምንም አላጡም። አባት በደንብ እየሰጣቸው ነው። እናትም ምንም ያጎደለችባቸው ፍቅር የለም ነው እስካሁን የምናየው። ግን ፍርድ ቤት ከገባ በኋላ ታሪኩ ይለወጣል። እነዚህ ሰዎች እውነትም አውሬ ናቸው የሚለውን ነገር ጥያቄ ምልክት እናደርግበታለን። የፍርድ ሂደት ከጀመረ በኋላ ምን ማለት ጀምሮ እነዚህ ወንድማማቾች ቤተሰቦቻቸውን የገደሉት ራሳቸውን ለመጠበቅ ነው። አባታችን ወይ ይገለናል ወይ እኛ እንገለዋለን፣ ስለዚህ እኛም መረጥን ያሉት ሌላ ታሪክ ማለት ነው።